ኮንቲኒየስ ወይንም ፕሬዘንት ፕሮግረሲቭ። ከዛ በፊት ቨርብ ቴንስ ምንድነው የሚለውን እኒ ቨርብ ቴንስ shows the time that action takes place። ምን ማለት ነው? የሆነ ድርጊት የሚከናወንበትን ጊዜ ያሳያል። ቴንስ የምንለው ነገር የሆነ ድርጊት አለ አይደለ? ያ ድርጊት የሚከናወንበትን ጊዜ ያሳያል ማለት ነው። ስለዚህ ከቴንስ አይነቶች ውስጥ ሌላኛው ፕሬዘንት ኮንቲኒየስ ወይንም ፕሬዘንት ፕሮግረሲቭ የሚባለው ነው። ፕሬዘንት ኮንቲኒየስን መቼ ነው የምንጠቀመው? we use this tense from an action that is happening right now። አሁን ላይ ምን እየተከናወነ ያለው ድርጊት የምንገልጽበት አንዱ የቴንስ አይነት ምንድነው? ፕሬዘንት ኮንቲኒየስ። ለምሳሌ አሁን ይሄን ቪዲዮ እያያችሁ ነው፣ የሆነ ነገር እየጻፋችሁ ከሆነ የሆነ ስራ እየሰራችሁ ከሆነ አሁን ላይ የምታደርጉትን ኮንቲኒየስ የሆነ አሁን ላይ የምታደርጉትን ድርጊት የምትገልጹበት የቴንስ አይነት ምንድነው? ፕሬዘንት ኮንቲኒየስ ማለት ነው። ለምሳሌ I'm eating dinner ምን ማለት ነው? እራት እየበላው ነው አሁን ማለት ነው። I'm playing football ብል ምን ማለት ነው? ኳስ እየተጫወትኩኝ ነው አሁን ላይ። I'm texting my friend ብል ቴክስት እያደረኩ ነው ከጓደኛዬ ጋር ቴክስት እያደረኩ ነው ማለት ነው። ስለዚህ እንደዚህ አይነት ኮንቲኒየስ የሆኑ አክሽኖች ሲሆኑ የምንጠቀመው ፕሬዘንት ኮንቲኒየስ ላይ ነው ማለት ነው።